ቅርታ እንዴት ብዬ ራሱ ይሄን ነገር ማስተካከል እንዳለብኝ ራሱ አላውቅም። አንዳንድ ደፋር ነው እንጂ በህይወቴ ውስጥ ገብቶ የማይሆን ውሳኔ እንዳደርግ የሚያደርገኝ እንዴ። ይቅርታ ዳኒ፣ ይቅርታ ጠይቀው። እንደውም ማንን? እሱ በገዛ ንብረቱ ምን አረገ? ምንም አላረገም። እስከዛሬ ድረስ ባለ ስልጣንና ባለ ነገር እንትን ለማለት በል በቃ አይዞህ ዳኒ። ምን ለማድረግ እየሞከርሽ ነው? ስርዓት አይኖርም እንዴ? ጫፏ እንዳነካት ደፋር ከኔ ጋር ሆና ጫፏን አነካት። ባርለም ጫፏን አነካት። ለቀቃት። ስርዓት አድርግ። አትፈልግም እኮ አባቴ ተነገረ። በቃ አትፈልግም። ገባር ያለ ቦታ ነው የመጣው ብያለሁ። ገባር ጸጌኔ ማስቀኛ ያለ ነገር የለም። እሺ እንዳትንገኝ የሚወደድ ስበና የለም። ጸጌ የምርሽ ነው? እኔ እንደዚህ ያወራሽኝ ያለሽ የምርህን ነው? አንተ እንደዚህ እየጠበቅከው ማለት ምን ለማድረግ እያሰብሽ ነው? ማለት ምን ለማድረግ እየሞከርሽ ነው? አይዞህ በእውነት አይዞህ። በጣም ነው የምታሳዝነው። አይዞህ እሺ፣ አይዞህ እስከ ዛሬም ላንቺ ብዙ ነገር ትቻለሁ፣ ብዙ ነገር አለፈዋለሁ። አሁንም ቢሆን ችግር የለም። አትጮብኝ። ከፈለክ መሄድ ትችላለሽ። መረሻ ቢስ ማለት ጫፏ እንዳነካት ለቀቃት። ጫፏ እንዳነካት መረሻ ቢስ ማለት ከእሱ በልጦብሽ ነው። ከእሱ ጋር እያወዳደርክ ነው እኮ። እሱን እየመረጥሽ ነው አንተ ራስን ከእሱ ጋር እያወዳደርክ ነው። አንቺ እሱን እየመረጥሽ ነው። ማነህ አንተ? በህይወቴ እኮ አንድ ወር አልሞላም ስትገባ ጭራሽ የዛሬ ስንት ዓመት ማቀው አንቺ ህይወት ላይ ኃላፊነት ለመውሰድ እኔ ረጅም ዓመት መቆየት አለብኝ። ለረጅምና ስለማጣር አይደለም ማለት ለአንቺ ፍቅር ለመስጠት እኔ ረጅም ዓመት የታውቀው ነው መኪናውን የምታፈቅደው አንተ ማነህ? ከዚህ በኋላ አዳምጠኝ። ከዚህ በኋላ ዳኒ ላይ ጫፍ ላይ ደረስክ ማለት